Hey guys, እንዴት ናችሁ? ደህና ናችሁ? አላችሁ? ዛሬ ህይወትን የምመለከትበትን ፐርስፔክቲቭ አቃኑልኝ ከምላቸው መጽሐፍቶች መካከል በዋነኝነት የሚገለጸውን አንድ መጽሐፍ እንመልከት። ሜዲቴሽን ባይ ማርከስ አውሬሊየስ። ይህ መጽሐፍ ኖርማል መጽሐፍ አይደለም፣ ኦር ደግሞ ለመታተም ምናምን የታሰበ ታቅዶ የተጻፈ መጽሐፍ አይደለም። ይህ መጽሐፍ የማርከስ አውሬሊየስ ፐርሰናል ጆርናሉ ነበረ። ሀሳቦቹን ላይክ ሚስቴኮቹን፣ ሌሰኖቹን ኤቭሪቲንግ የሚያሰፍርበት ጀስት ኖትቡክ ነበረ እና ይህን ጆርናል በሚጽፍበት ጊዜ ፌመስ ለመሆን ኦር ደግሞ ሰውን ለማስተማር ምናምን ነገር አስቦ አልነበረ። ጀስት በቃ የሆነ የህይወትን እንዴት መኖር እንዳለበት ሪማይንደር እንዲሆነ ነበር የሚጽፈው እና ይህን መጽሐፍ በማነብበት ጊዜያቶች ሪሊ ያስባሉኝ ያስደመሙኝ ብዙ ነገራቶች ነበሩ። ላይክ ህይወትን የሚመለከትበት መንገድ ኤቭሪቲንግ ጀስት በቃ አሜዚንግ ፎር ሪል ማለት ነው። እና ይህ መጽሐፍ ከ2000 ምናምን ዓመታት በፊት ነበር የተጻፈው። ሰው ላንጉዌጁ ትንሽ ስለሚያስቸግር ኢንስቴድ ኦፍ እንደዚህ ቃል በቃል መጽሐፉን ከማነበው አብረውኝ ቆዩ የሚላቸውን 3 ትልልቅ አይዲያዎችን ሼር አድርጋችሁ 3 ሀሳቦች ሼር ከመደራረጋችን በፊት ከዚህ ገራሚ መጽሐፍ ጀርባ ስላለው ሰው ትንሽ እናውጋ። ማርከስ ማን ነበረ? ማርከስ he was a Roman emperor፣ ባለጸጋ ነበር፣ the most powerful person ነበረ። ኢማጂን ይሁሉ ነገር ኑሯችሁ ፓወር፣ ገንዘብ፣ ላይክ በቃ ሁሉም ነገር ኑሯችሁ still reminding yourself how to live with virtue፣ ላይክ በቃ ኢሞሽናችሁን እንዴት ኮንትሮል ማድረግ እንዳለባችሁ፣ እንዴት ነው according to your nature መኖር እንዳለባችሁ፣ ዲፊካልት ታይሞችን እንዴት ሃንድል ማድረግ እንዳለባችሁ ሪማይንድ ስታደርጉ ሪሊ ይሄ ነገር የውስጥ ጥንካሬን ይጠይቃል። ግን እሱ የሆነ ሁሉም ነገር ቢኖረው እንኳን ሁሌም እንዴት ነው ካራክተሪን ቢልድ ማድረግ ያለብኝ፣ እንዴት ነው አኮርዲንግ ቱ ማይ ኔቸር መኖር ያለብኝ እያለ ሁሌም ራሱን እንደ ሪማይንደር ይጽፍ ብዙ ነገራቶችን ይጽፍ ነበር። ለዛም ነበር ሜዲቴሽን ቡክ ላይ አብዛኛውን ጊዜ ላይክ ጆርናል ፐርሰናል ጆርናል ስለሆነ ነገራቶች ይደጋገማሉ። በቃ ሁሌም የተደጋጋሚ ነገራቶች ይኖራሉ እና ሁሌም ራሱ ሪማይንድ ያደርግ ነበር እና ማርከስ እንዲህ አይነት ሰው ነበረ በሰዓቱ። የመጀመሪያው ሪሜምበሪንግ ላይፍ ኢዝ ሾርት፣ ሁሌም ህይወት አጭር መሆኗን ማስታወስ ይገባናል። መጽሐፉን በማነብበት ጊዜ ማለት ነው ማርከስ በተደጋጋሚ ስለ ሞት ያወራልና ይሄ ሰውዬ ምንድነው ኦብሰሽኑ ከሞት ጋር ያለው እል ነበረ። ግን ሪላይዝ አደርገው ለካሱ ከሞት ጋር ኦብሰሽን ኖሮት ሳይሆን የተሰጠችውን ህይወት ሳያባክን አኮርዲንግ ቱ ሂስ ኔቸር እና ጊዜን በአግባቡ ተጠቅሞ እንዲያልፍ ራሱ ሪማይንድ እያደረገ ነበረ። አብዛኞቻችን ላይክ ኑሯችን፣ ህይወታችን፣ ሁኔታችን ኤቭሪቲንጋችን የሆነ አንሊሚትድ የሆነ ታይም በቃ እድሜ ልክ የምንኖር ነው የምናስመስለው። ነገ ይሄን አደርጋለሁ፣ ነገ አነባለሁ፣ ነገ ጋይስ the truth is we don't have time። የምር ጊዜ የለንም እኮ አይደል? አለን እንዴ? የለንም፣ የምር የለንም፣ ጊዜ የለንም። እና ጋይስ ህይወት በጣም ከምናስባት በላይ በጣም አጭር ናት። አይ ፕሮሚስ። እና ህይወት አጭር መሆኗን አክሰፕት አድርጎ መኖር እንድትጀምሩ ሪሊ ትርጉም ያለው ህይወት መኖር እንድትጀምሩ ይረዳቸዋል። እና ላይክ አዛት ሞመንት አጭር መሆኗን ስትረዱ የሰው ኦፒኒየን ምንም አያስጨንቃችሁም። ራሳችሁን ከሰው ጋር ማወዳደር ታቆማላችሁ። ኤቭሪቲንግ በቃ አሁን የሚያስጨንቁ ነገራቶች ላይክ ማስጨነቅ ይተዋሉ። ማቴሪያሊስቲክ ቲንጉ በቃ የሆነ ራስ ምታት አይሆንባችሁ። እንዴት ነው ባለኝ ጊዜ ትርጉም ያለው ህይወት ኖሬ የማልፈው የሚለው ነገር ነው የሚያስጨንቃችሁ። እና ማርከስ በተደጋጋሚ እንደዚህ ስለ ሞት ምናምን ሲያወራ እንድንፈራ አይደለም፣ ግን የአሁን ያለንበት ሲቹዌሽን መጨረሻ እንዳለው ማወቅ ላይክ በቃ አሁን እንዴት መኖር እንዳለብን ያስተምረናል ማለት ነው። አሁን ኦርዲናሪ ላይፋችን አለ አይደለ? አሁን የምናደርጋቸው ዴይ ቱ ዴይ የምናደርጋቸው ነገራቶች የሆነ ጊዜ ሚሞሪ ብቻ ነው የሚሆኑት። አሁን አጠገባችን ያሉት ሰዎች የሆነ ጊዜ አይኖሩም። ኢቨን
ይሄ ቨርዥን ኦፍ ሚውላ አይኖርም አይደለ? ሁሉም ነገር አብዛኛው ከእድሜ ጋር ሲያያዝ ደግሞ ነገራቶች ሲዝናል ናቸው። አሁን ያለውት አልኖርም፣ ጊዜ ይሄዳል አይደለ? ጊዜ በሄደ ቁጥር ደግሞ ላይፍ ቼንጅ ለውጥ ይኖራል አይደለ? ምክንያቱም ኔቸር በለውጥ ነው የምንንቀሳቀሰው እና ሪሜምበር ዛት ላይፍ ኢንት ካን ቲች ዩ ሃው ቱ ሊቭ ማለት ነው። እና ኦኬ አሁን አክሰፕት አደረግኩኝ፣ ህይወት አጭር ናት፣ ተረዳው። በጊዜ ምን ማድረግ አለብኝ? በቃ ይህን ጥያቄ ባለኝ ጊዜ ምን ማድረግ አለብኝ? ማቴሪያሊስቲክ ቲንግ፣ የሰው ኦፒኒየን ምናምን ተው። በቃ እኔ እንዴት ነው መኖር የምፈልገው? ህይወት አጭር ከሆነ እንዴት ነው መኖር ያለብኝ? ትርጉም ያለው ህይወት ብለን አስበን ሁሌም ሞትን እያስታወስን መሞትም እንዳለ ይሄ ያለንበት ሲቹዌሽን እንደሚያበቃ ተረድተን መጓዝ ያስፈልጋል ማለት ነው። ይሄ በዋነኝነት ከተረዳዋቸው ሀሳቦች መካከል ነው። ሁለተኛው ኮንትሮል ዩር ሪስፖንስ። ይህን መጽሐፍ ከማንበቤ በፊት ማለት ነው ከኔ ኮንትሮል ውጪ ለሆኑ ነገራቶች በጣም ኢነርጂ አወጣ ነበር እና ላይክ በቃ ሰዎች ማይሆን ቃል ከተናገሩኝ ኦር ደግሞ ነገራቶች በፕላኒ ካልሄዱ ኦር ደግሞ ሰድሊ ላይፍ ላይ የሆነ ነገር ቢያጋጥመኝ ወዲያው ነበር ርብሽብሽ የምለው። በቃ አጨነቃለሁ ምናምን። ምን አለፋችሁ ኮምፕሊትሊ ነበር ሙድ የሚቀየረው። ግን ይህ መጽሐፍ በማነብበት ሰዓት ነገራቶችን በተለየ መንገድ እንድመለከት ረድቶኛል። ላይክ ነገራቶች ማለት ነው ኮምፕሊትሊ ከኛ ቁጥጥር ውጪ ናቸው። ኮምፕሊትሊ ላይክ የሰው ኦፒኒየን ኦር ሰዎች እንዴት ትሪት እንደሚያደርጉ ሎስ፣ ኪሳራ ምናምን መውደቁ ምናምን ነው አለ አይደለ? እነዛ ሙሉ ለሙሉ ከኛ ቁጥጥር ውጪ ናቸው። የኛ ቁጥጥር በእኛ ኮንትሮል ውስጥ ያለው ብቸኛ ነገር ቢኖር ለዛ ለተፈጠረብን ነገራቶች የሆነ የምንሰጥበት ምላሽ ነው። ለዛ ነገር የምንሰጠው ምላሽ ብቻ ነው በቃ በእኛ ኮንትሮል ውስጥ ያለው ማለት ነው። ያንን ነገር ምላሽ ለመስጠት ዋይዝሊ ነው ኦር ኢሞሽናሊ እናንተ ናችሁ እሱን ዲሳይድ የምታደርጉት። ነገራቶች ብቸኛ በህይወታችን ውስጥ የምንቆጣጠረው ነገር ቢኖር ለነገራቶች የምንሰጥበት ነገራቶችን ላይክ የምንመለከትበት እና ለዛ ነገር ምላሽ የምንሰጥበትን መንገድ ነው ማለት ነው። አብዛኛው ጊዜ ፍሪደም ማለት የሆነ የምንፈልጋቸውን ነገራቶች ማግኘት ኦር ደግሞ ነገራቶች ባሰብነው ልክ ሲሆኑ ፍሪደም ይመስለናል አይደለ? እኔ ግን ፐርሰናሊ ፍሪደምን የማየው ነገራቶች የሆነ አኮርዲንግ ቱ አወር ፕላን ባይሄዱ እንኳን ላይክ ያ አደጋ ኦር ደግሞ ኤክስተርናል ኮንትሮል ማድረግ የማንችላቸው ነገራቶች ሀፕን ቢያደርጉብን እንኳ ላይክ በቃ ያለንን ካራክተር ቫሊዩ ሪሜን አድርገን ይዘን ትክክለኛ ለዛ ነገር ትክክለኛ ሪስፖንስ ሰጠን ያን ነገር ማለፍ ኢትስ አ ፒክ ኦፍ ፍሪደም ፎር ሚ ማለት ነው። እና ሁለተኛው ይሄ ነው፣ ኮንትሮል ዩር ሪስፖንስ በሁሉም ነገር ላይ። ሶስተኛው ሊቭ ዊዝ ቨርቹ ኖት ፎር አፕሩቫል። ቨርቹ ሲባል ደግነት ነው አይደለ? በውስጡ ዊዝደም፣ ሰልፍ ኮንትሮል፣ ጀስቲስ ምናምን ጥሩ ነገራቶች ይገባሉ። ፎር ሚ ዋን ኦፍ ዘ ሃርደስት ነው። እኛ ሰዎች ማለት ነው በባህሪያችን መመስገን፣ አድማየር መደረግን እንፈልጋለን ራይት? እና ማርከስ በዚህ ወጥመድ ውስጥ እንዳይወድቅ ሁሌም ኢማጂን he was the most powerful person ባለጸጋ ነው ምናምን፣ ነገር ግን ስቲል ራሱ ሪማይንድ ያደርጋል በሰው ኦፒኒየን ከሰው ኦፒኒየን ጋር አታች እንዳይሆን በጣም በቃ ራሱ ሪማይንድ ያደርግ ነበር። ምክንያቱም የሰው ልጅ ኦፒኒየን አንስቴብል ነው፣ በቃ ቋሚ ነገር አይደለም። ዛሬ አድማየር ያደርጓችኋል፣ ነገ ደግሞ ትረሳላችሁ። ዛሬ ትመሰገናላችሁ፣ ነገ ክሪቲሳይዝ ትደረጋላችሁ። በቃ የሆነ የሰው ልጅ የሆነ ባህሪ ቀይር የሚል አይነት ባህሪ ስላለን ሀሳቦችም እንደዛ ይቀያየራሉ። እንዲህ ላይክ ደስታችንን ላይክ ሰላማችንን ማንነታችንን የሰው ልጅ ኦፒኒየን ላይ ካደረግን ምን ኖር ነው ጋይስ? አሁን ለምሳሌ የሆነ ሰው ዛሬ አምሮባችኋል ስለተባላችሁ እንዳማራችሁ የምታውቁ ከሆነ ኦር ደግሞ ዛሬ ምንድን ነው ምናምን ስትባሉ ያ ነገር ሙዳችሁን የሚያደርገው ከሆነ ጋይስ የምር በገዛ እጃችሁ ማለት ነው
አለመኖርን ሰላማዊ ህይወት አለመኖርን እየመረጣችሁ ነው ማለት ነው። እና ጋይስ እኛ ሰዎች በሰው ዘንድ አፕሩቫል ለማግኘት ምናምን አድማየር ለመደረግ ሪስፔክት መደረግ መወደድን ኦር ደግሞ የሌሉንን ነገራቶች አላቸው መባልን በቃ አድማየር መደረግን እንፈልጋለን አደለ? እሱ ሰዋዊ ባህሪ ነው። እና ግን ጋይስ ነገራቶች ጊዜያዊ ናቸው። ኦፒኒየን የሰው ልጅ ኦፒኒየን ጊዜያዊ ነው። እንኳን ኦፒኒየን ይቅርና እኛም ራሳችን ጊዜያዊ አይደለን። የሆነ ቀን ላይ አድማየር አድርጓችሁ አጨብጭቡ ሆይ ሆይ ብሎ ምሽት ላይ ለሚረሷችሁ ሰዎች ሰላማችሁን አሳልፋችሁ መስጠት ኢነር ፒሳችሁን አሳልፋችሁ መስጠት ሪሊ ወርዝ ያደርጋል ጋይስ? ሪሊ ኖ ወርዝ አያደርግም። ፎር ሪል ይህ ነገር ምን እንዳስብ እንዳደረገኝ ታውቃላችሁ? የሰው ልጅ ኦፒኒየን የሚቀያየር ከሆነ ዋይ ሽድ አይ እኔ ፐርሰናሊቲን ካራክተሪ ማንነቴን በሰው ልጅ ኦፒኒየን ኦር ደግሞ አራውንድ ዘም ለምንድን ነው የምገነባው? ሲሪየስሊ ዋይ ውዳይ ላይክ አብዛኞቻችን የሆነ ነገር ልንሰራ ስንል ወይኔ ያ ሰው በዚህ ጉዳይ ምን ይለኛል? ጋይስ ዳሚ ሮንግ ኩዌሽን ምን ማለት ነው ይሄ? አሁን ጥያቄው ሊሆን የሚገባው አሁን እያደረግኩት ያለሁት ነገር እንዴት አይነት ሰው ያደርገኛል? ጉድ ፐርሰን ባድ ፐርሰን ኦር ዲስፕሊን ፐርሰን ምን አይነት ሰው ነው የሚያደርገን? እዚህ ጋር አንድ ነገር አድ ማድረግ እፈልጋለሁ ጋይስ ሪሊ ማለት ነው the price of doing good ማለት ነው ጥሩ ነገር ማድረጋችሁ የሆነ ጥሩ ነገር ለሰው ልጅ የምታደርጉ ከሆነ you become a good person ባይዜ a good person መሆን በጣም ከባድ ነገር ነው። በጣም ሬር ነው። ጣል ነው እንጂ ያለው እንደው ፕሪቴንድ የሚያደርግ አለ። ግን ደግሞ ሪሊ ጉድ መሆን ካራክተሩ የሆኑ በጣም ጥቂቶች ናቸው። እና ፕራይሱ አድማየር ሳይፈልጉ ምስጋና ሳይፈልጉ ጀስት ካራክተራቸው ብቻ ስለሆነ ያደርጉታል። እና ከዚህ በላይ ምን ሽልማት አለ? ፎሪ ማለት ነው። እና ላስትሊ ማለት የምፈልገው ነገር ጋይስ ማድረግ የምትፈልጉትን ነገር አኮርዲንግ ቱ ዩር ኔቸር ካራክተራችሁ ላይክ ቢውልድ ባረጋችሁበት መንገድ የሰውን ኦፒኒየን ተውና ማድረግ ያለባችሁን ነገር አድርጉ ጋይስ። ነገራቶች ይቀየራሉ። አሁን እንዳለንበት አይቆዩም። live according to your nature, like live according to your value ማለት ነው። እና ይሄ ነበረ የዛሬ እንትን 3 ነገራቶች ከሜዲቴሽን ያስኳቸው ከምላቸው ዋና ሀሳቦች መካከል እነዚህ 3 ናቸው።